ቤት ሊቆም የሚችለው መሰረት ሲኖረው ብቻ ነው። መሰረት የሌለው ቤት ውሎም ማያድርም يعني ይፈርሳል። ስለዚህ አቂዳ መሰረት ነው። يعني አቂዳው አንድ ሰው ካልተስተካከለ ማንኛውም ስራ ቢሰራ ማንኛውም ነገር ቢፈጸም ያ የፈጸመው ኸይር ስራም ቢሆን يعني ሱረተን ነው እንጂ ምንም አይነት ምንዳ አያስገኝለትም። አኺራ ላይ የሚጠቅመው አይሆንም ማለት ነው። አኺራ ላይ ከሚከስሩት መሐከል ነው የሚሆነው ማለት ነው። نعم ነብዩ عليه الصلاه والسلام ابن حبان በዘገቡት ሐዲስ ምን ብለዋል? رب صائم ليس له من صيامه الا الجوع والعطش ورب قائم ليس له من قيامه الا السهر سبحان الله رب صائم ليس له من صيامه በመጾሙ ምንም የለውም የሚያተርፈው ምንድነው? መራብና መጠማት ካልሆነ በስተቀር ምንም የለውም አሉ። ሌላው ደግሞ ሌሊት ቆመው የሚሰግዱ አሉ። ሶላተ ሌሊት ማለት ነው፣ የሌሊቱን ሶላት ማለት ነው፣ ተሐጁድ። በዛ በመስገዱ ምንም የሚያተርፈው ነገር የለም። ትርፉ ምንድነው? እንቅልፍ ማጣት ካልሆነ በስተቀር ሰሃር ካልሆነ በስተቀር። ይሄንን ዑለማዎች በሁለት መልኩ አስቀመጡትኝ። አንደኛው ምንድነው አሉ? አቂዳው ትክክል ሳይሆን ማለት ነው። አንድ ሰው አላሁ ተባረከ ወተዓላን የማያውቅ ተሆነ ወይንም ተስልምና የሚያወጡት ነገራቶች እያደረገ ወይንም እያለ ተሆነ ልክ እንደዛኛው ማለት ነው። ነብዩን አለይሂ ሰላቱ ወሰላም በአንድ غزوات اعدل فانك لم تعدل እንዳላቸው والعياذ بالله تعالى ሰደባቸው። ነብዩ አለይሂ ሰላቱ ወሰላም ተቆጥተው ምንድነው ያሉት? انا رسول الله አሉ። ان لم يعدل الله ورسوله فمن يعدل አላህና መልእክተኛው ፍትህ ታላደረጉ ማን ነው ፍትህ የሚያደርገው ታዲያ? ሱብሃንአላህ። ይህ ሰው በራሱ ምን ይመስለው ነበር? በእስልምና ላይ አለሁኝ ብሎ ከዛም በኋላ ሄዶም يعني ሰላት ብሎም ጎንበስ ቀና የሚል ነበር። አቂዳው ትክክል አልነበረም። ነብዩን ሰርበዋል አለይሂ ሰላቱ ወሰላም። ይሄ ኢማኑን ከሚያበላሹበት ነገራቶች መካከል አንዱ ነበር ማለት ነው። ስለዚህ አንድ ሰው እየመሰለውም ቢሆን يعني እኔ እስልምና ላይ አለሁኝ ብሎም እየመሰለውም ቢሆን ተስልምና የሚያወጡ ነገራቶች አሉ። አላሁ ተዓላ በቁርአን አስቀምጦልናል። يحلفون بالله ما قالوا ولقد قالوا كلمة الكفر وكفروا بعد إسلامهم يعني تسلمنا بهالا بتنغاغروت بالوتኝ ንግግር ከፍረዋል ነው ያለው አላሁ ሱብሓነሁ ወተዓላ። ስለዚህ ማለት ነው አንድ ሰው በአንደበት በሚሆነው ኩፍር፣ በድርጊትም በሚሆነው ኩፍር፣ በእምነትም በሚሆነው ኩፍር ላይ የወደቀ ወይንም እምነቱ በዚህ የተበላሸ ሆነ وإن زعم أنه مسلم الشيخ عبد الغني النابلسي እንዳሉትኝ ነው አይደለም من اعتقد أن الله ملأ السماوات والأرض يعني እንዲህ ብሎ اعتقاد ታደረገ አላሁ ተዓላ ሰማይን የሞላው ነው ብሎ اعتقاد አድርጎ ተሆነ ቢሰግድም ቢጾምም وإن زعم أنه مسلم አይደለም እንዴ ያሉት? ይሄ ሙስሊም አይደለም ነው ያሉት። ራሱ ሙስሊም አድርጎ ቢያስብም እሱ ሙስሊም አይደለም። ስለዚህ አቂዳ አላሁ ተዓላን ማወቅ ከሁሉም በላይ የሚቀደም ነው። ለዚህ ነው አላህ فاعلم أنه لا إله إلا الله واستغفر لذنبك ተዛ በኋላ የመጣውና ስለዚህ ለሁሉም መሰረቱ መግቢያው አላሁ ተዓላን ማወቅ ነው። ለዚህ ነው رب صائم ليس له من صيامه إلا الجوع والعطش ورب قائم ليس له من قيامه إلا السهر ምንም የለውም አሉ። ከፊል ዑለማዎች ምን አሉ? ይሄንን ሐዲስ አርካኑን ሳይጠብቅ ወይንም ሙብጢላቶቹን ከሱ ጋር ቀላቅሎ እየሰራ ተሆነ በሚል የፈሰሩትም አሉ። على كل حال لكن በዚህኛውም ብንሄድ የመጀመሪያውን ከወሰድነው መሰረቱ እሱ ነው አይደለም እንዴ? መሰረት አቂዳ ነው፣ አላሁ ተዓላን ማወቅ ነው። አቂዳው የተስተካከለ እንደሆነ አንድ ሰው አላሁ ተዓላን ያወቀ እንደሆነ ይሄ ሰው يعني ምንም ቢሆን ማለት ነው
يعني يفلقوا بونجل راسو بسرا مجرشاو مندنو مآله الجنة يقطعتو يا هل الله عوف تعالى درجلت الله يقرت على لو يقطعتون يا هل تقطو وديت ነው የሚሄደው መጨረሻው ወደ ጀነት ነው የሚሆነው ስለዚህ يعني ቅድሚያ ለንሰጠው የሚገባው አምሩ ተውሂድ ነው የተውሂድ ጉዳይ ነው